ሰላሙ አለይኩም ወራህመቱላሂ ወበረካቱ። ገንዘብ ኑሯቸው በሰደቃና በኸይር ስራ የሚቀድሙን ባለሀብቶች ያስቀናችኋል፣ አትጨነቁ። ነቢዩ ሰለላሁ ዐለይሂ ወሰለም አቅም ለሌላቸው ሙሃጅሮች የነገሯቸው ባለሀብቶችን ብቻ ሳይሆን የቀደሙንንም ጭምር የምንለበት ድንቅ ሚስጥር አለ። ከእያንዳንዱ ሰላት በኋላ በምናደርጋቸው ጥቂት ዚክሮች ብቻ እንዴት የላቀ ደረጃ ማግኘት እንደምንችል ታዛችን በዝርዝር ያብራሩልናል። እስከ መጨረሻው ተከታተሉ። የሙእሚንየው ከስራው የተሻለ ነው ተብሎ ስራ አንዳንዴ ሊበላሽ ዛሬ ነገ እየተባለ ሊያልፍ፣ ነገር ግን ትክክለኛ ንያ እኔ ሀብት ቢኖር መስጂድ አሰራ ነበር፣ የየቲሞችን ቤት ገነባ ነበር፣ የቤት ኪራይ መክፈል ለማይችሉ ከፍል ነበር፣ መታከሚያ ያላጡ እሰጣቸው ነበር፣ አሳክማቸው ነበር ያለ። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ። አልሐምዱሊላህ والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. ما بعد، قال المؤلف وفقه الله تعالى: فضل الذكر بعد الصلاة المفروضة. فضل الذكر ما درد الله أن يستوس ترفات درجة بعد الصلاة المفروضة كفرض صلاة وجبها. عن أبي هريرة رضي الله عنه قال: أبو هريرة اللهم الكام سراتشون يودد الله تشونا دستر اللفوت قال: قالوا إن فقراء المهاجرين بها يهونوا ሙሃጅሮች ስደተኞች አተው ረሱለላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ መጡ። ፈቃሉ ለነቢም አሏቸው፣ ዘሀባ ይዘው ሄዱ፣ ጨርሰው ወሰዱ፣ አህሉ ዱሱሪ የትልልቅ ሀብት ባለቤቶች፣ ቢደረጃት ልዑላ ታላላቅ ደረጃዎችን የአኺራ ከፍ ያሉ ደረጃዎችን፣ ወነዒሚል ሙቂሚ ቋሚ የሆኑ የአኺራ የጀነት ጸጋዎችን ባለሀብቶች ጨርሰው ወሰዷቸው አሏቸው ለነቢዩ ሰለላሁ ዐለይሂ ወሰለም አቅመ ደካማ ስደተኞች። ፈቃለ ነቢ አሉ፣ ወማ ዳካ ይህ ምንድን ነው? ምን ተፈጠረ? ለምንድን ነው ይህን ያላችሁት አሏቸው። ቃሉ ሙሃጅሮችም አሉ፣ ዩሰሉና አህሉ ዱሱር ባለሀብቶች ይሰግዳሉ፣ ከማ ኑሰሊ ልክ እኛ እንደምንሰግደው፣ ወየሱሙና ይጾማሉም፣ ከማ ነሱሙ ልክ እኛ አቅመ ደካሞች እንደምንጾመው፣ ነገር ግን ወየተሰደቁና እነሱ በተጨማሪ ሰደቃ ይሰጣሉ፣ ወላ ነተሰደቁ እኛ ግን ሰደቃ መስጠት የምንችልበት አቅም የለንም። ወዩዕቲቁና በገንዘባቸው ባሪያ ገዝተው ነፃ ያወጣሉ፣ ወላ ኑዕቲቁ እኛ ደግሞ ባሪያ ከራሳችን ጋር ያለም ይሁን በገንዘባችን ገዝተን ነፃ የምናወጣው የለንም አሉ። ሌሎችንም ሐጅ መሰል ነገሮችንም ጠቀሱ። ፈቃለ ነቢ አሉ፣ ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አፈላ ኡዐሊሙኩም አላስተምራችሁም እንዴ ሸይአን አንድን ነገር ቱድሪኩነ ቢሂ በሱ አማካኝነት የምትደርሱበት የምታገኙበት፣ ምን ሰበቀኩም አልፏችሁ የሄደን የቀደማችሁን ሰው የምትደርሱበት፣ ወተስቢቁነ ቢሂ በሱም ደግሞ የምትቀድሙበት፣ ምን ባዕደኩም ከኋላችሁ ያለን ሰው አልፏችሁ የሄደ ላይ የምትደርሱበት ከኋላችሁ ያለን ሰው የምትቀድሙበት፣ ወላ የኩኑ አሐዱን ማንም የማይሆንበት፣ አፍደለ ሚንኩም ከእናንተ የተሻለም አይሆንበት ማንም አይበልጣችሁ እንድትሆኑ፣ ኢላ መን ሰነዐ ያደረገ ሰው እንጂ ሚስለ ማ ሰነዕቱም እናንተ ያደረጋችሁትን አይነት ድርጊት ዒባዳ ስራ የሰራ ሰው ካልሆነ በስተቀር ማንም እንዳይወዳደራችሁ ማንም እንዳይደርስባችሁ ከሁሉም እንድትቀድሙ የሚያደርገን ድርጊት ስራ ላሳውቃችሁ ላስተምራችሁ እንዲያ። ቃሉ ሙሃጅሮች አሉ፣ በላ ያ ረሱለላህ አዎ እንጂ ያስተምሩን፣ ይሄ አይደል እንደሚፈልገው። ቃለ ነቢ አሏቸው፣ ትሰቢሑና ሱብሓነላህ ትላላችሁ፣ ወቱከቢሩና አላሁ አክበር ትላላችሁ፣ ወተሕመዱና አልሐምዱሊላህ ትላላችሁ፣ ዱቡረ ኩሊ ሶላት ከእያንዳንዱ ሶላት በኋላ 33 መራ 33 ጊዜ ከእያንዳንዱ ፈርድ ሶላት በኋላ ሱብሓነላህ አልሐምዱሊላህ አላሁ አክበር ትላላችሁ። ይሄን ተቀበለው ሄዱ። ቃለ አቡ ሁረይራ አሉ፣ ፈረጃ እንደገና ተመልሰው መጡ፣ ፉቀራኡል ሙሃጅሪን አቅመ ደካማ ድሃ የሆኑ ከሀገራቸው ኢስላምን የአላህ መልእክተኛ ፈልገው የተሰደዱ ሙሃጅሮች አሉ፣ ተመለሱ። ኢላ ረሱሊላህ ወደ አላህ መልእክተኛ ተመለሱ። ፈቃሉ ለሁለተኛ ጊዜ አሏቸው ለነቢ፣ ሰሚዐ ሰሙ፣ ኢኽዋኑና ወንድሞቻችን፣ አህሉል አምዋሊ የገንዘብ የሀብት ባለቤት የሆኑ ከላይ አህሉ ዱሱር የተባሉ ወንድሞቻችን ሰሙ አወቁ፣ ቢማ ፈዐልና ያደረግነውን አንተ የነገርከንን አንቱ የነገሩንን እነሱን ለመቅደም ያደረግነው የነበረውን ኸይር ስራ አወቁና ፈፈዐሉ ሚስለሁ እኛ ያደረግነው ያለውን አይነት ሌሎች የሚቀደሙበት ኸይር ስራ እነሱም ሰሩት። ስለዚህ እኩል ሆነን ማለት ነው። በሌላ በሚሰሩት ሰደቃና ባሪያ ነፃ ማውጣት ከገንዘብ ጋር ተያይዘው በሚሰሩ ስራዎች ግን በለጡን ሲሏቸው፣ ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ፣ ዛሊከ
ይህ ፈድሉላህ የአላህ ችሮታ የአላህ ስጦታ ነው። ዩእቲህ መን የሻ እሱ አላህ ለፈለገው ሰው የሚሰጠው የሚያድለው የአላህ ስጦታ ነው። ገንዘብ አላቸው፣ በገንዘባቸውም ኸይር እየሰሩ ነው። ባወቁት ወደ አላህ በሚያቃርብ መልካም ስራም እየተጠቀሙ ነው። ይህ የአላህ ተባረከ ወተዓላ ችሮታና ስጦታ ነው። ሁሉም አላህ ያገራለትን የሰጠውን ይጠቀም ማለታቸው ኢማም ሙስሊም ዘግበውታል። አህሉ ዱቱር ሐዲሱ ላይ ዘሀበ አህሉ ዱቱሪ ሲባል የተጠቀሰው ቃል አህሉል አምዋል አልከቲራ አህሉል አምዋል የገንዘብ የሀብት ባለቤቶች ማለት ነው። አልከቲራ የብዙ ሀብት ባለቤት የሆኑ ሰዎች ኸይር የተባለን ሁሉ ወሰዱ ማለት ነው የተፈለገው። ይህ ሐዲስ ከሶላት በኋላ ዚክር የማድረግን አንገብጋቢነት፣ ጠቀሜታ፣ ደረጃ የሚያሳይ ሐዲስ። ሶላትን እንደጨረሱ ቁጭ ብሎ ዚክር ማድረግ ተወዳጅ። አላህ ተባረከ ወተዓላ ጌታህን ከሶላቶች በኋላ አጥራ ብሏል። በአድባራ አስጁድ ከስጁድ በኋላ ማለትም ከሶላት በኋላ ጌታህን አጥራ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት እንዳለቀ ቁጭ ብለው ዚክር ያደርጉ ነበር። የተወሰነውን ፊታቸውን ወደ ሰጋጆች ሳያዞሩ፣ አብዛኛውን ደግሞ ፊታቸውን ወደ ሰጋጆች ካዞሩ በኋላ የሚያደርጓቸው ዚክሮች ነበሩ። አማኞችም ተከታዮቻቸውም የተለያዩ ዚክሮችን እንዲሉ ከሶላት በኋላ አስተምረዋል። የተለያዩ ሱሐቦች ነቢዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ ሲሏቸው የሰሙ አዝካሮችን ሐፍዘው ለኡማቸው አስተላልፈዋል። ሙዓዝን ረዲየላሁ ዐንሁ አርዳ ነቢ ሲመክሩት ሙዓዝ ሆይ እኔ እወድሃለሁ ሁሌ ከሶላት በኋላ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለትን አትተው ብለዋል። ይሄ ትልቅ የነቢዩ ሰለላሁ ዐለይሂ ወሰለም ምክር ነው። ከሶላት በኋላ ላ ተድዐነ በፍጹም እንዳትተው ድቡረ ኩሊ ሶላት ከእያንዳንዱ ሶላት በኋላ። አብዛኞቹ ዑለሞች ከፈርዱ ሶላቶች በኋላ ለማለት ነው ብለው ፈስረውታል ይህን ሐዲስ። ጥቂት ዑለሞች ደግሞ ከፈርዱም ከሱናም ሶላት በኋላ ይባላል። ምክንያቱም ላ ተድዐነ ድቡረ ኩሊ ሶላት መፍሩድ አላሉ መክቱብ አላሉ። ከእያንዳንዱ ሶላት በኋላ ፈርዱም ይሁን ሱና ሶላት በኋላ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ በል ይሄን ማለት አትተው ብላ ሙዓዝ ተማሪያቸውን ስሙን ጠርተው እኔ እወድሃለሁ ይሄን ዝክር ከሶላት በኋላ ማለት አትተው ወይም ከሶላት በኋላ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለትን አትተው ብላ። ይህ ከሶላት በኋላ ዚክር የማለትን አንገብጋቢነት አስፈላጊነት በግልጽ የሚያሳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን በስሙ ጠርተው እንደሚወዱት ነግረው የሚወድ ሰው ለሚወደው ሰው የሚሰጥ ትልቅ ስጦታ እንደ ሙስሊም ጀነት የሚያስገባ የአላህን ውዴታ የሚያስገኝ ስጦታ ነውና ከሶላት በኋላ ይሄን ዚክር አትተው ብላ። ሙዓዝም ለተማሪያቸው ይሄን መክረዋል። ሙዓዝ የመከሯቸው የሙዓዝ ደረሳ ለሳቸው ተከታዮችም ቀጥሎ ላለው ተቀባይ ይሄን መክረዋል። እንዲህ ያለ እኛ እስካለንበት ዘመን ድረስ የኢስናድ ዑለሞች የኢጃዛ ዑለሞች በዚሁ ቀጥለዋል። እኛም ተብለናል። እኔም ለእናንተ ይሄኑ ሐዲስ ነቢ ባሉት መሰረት እንድትተገብሩ አደራ እላችኋለሁ። ከሶላት በኋላ ዚክር የማለት ጉዳይ ሶላታችን ላይ ጉድለት ሊኖር ስለሚችል ያን ጉድለት ማሟያ ነው በአንድ በኩል። ከሌላ በኩል ደግሞ ሶላትን በጊዜው ለመስገድ አላህ ተባረከ ወተዓላ ስላገራልን አላህን ማመሰገኛ ለቀጣይ ሶላቶችም እገዛ መጠየቂያ ነው። አዒኒ ዐላ ዚክሪከ ወሹክሪከ አግዘኝ ያለን ዚክር የሚለው የቃል ብቻ አይደለም ተግባርንም ጭምር ያካትታል። ሶላት መስገድ ዚክር ነው፣ መጾም ዚክር ነው፣ ሰደቃ ዘካ መስጠት ዚክር ነው። የተለያዩ ሶላት በኋላ የሚባሉ አዝካሮች አሉ። አንዱ በዚህ ሐዲስ የተነገረው 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ማለት። አላሁ አክበር የሚለውን 34 ጊዜ ማድረግም ይቻላል። ሁሉንም በመደዳ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ያሉ 33 ጊዜ ከሞሉ በኋላ መቶኛውን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ማለትም ይቻላል። 10 ጊዜ ብቻ ሱብሃንአላህ 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 አልሐምዱሊላህ 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 አላሁ አክበር ማለትም ይቻላል። 25 ጊዜም እንደሚባል ተነግሯል። አንድ እነዚህን እየቀያየረን አቆጣጠሩን ቅደም ተከተሉን አባባሉን እየቀያየረን ትኩረታችን ዚክሩ ላይ እንዲሆን ተፈልገው ነው። ሁሌም አንድ አይነት ዚክር ብቻ የሚባል ከሆነ ትኩረት አይደረግበት። ሐሳብ የሚባለው የሚደረገው ዚክር ላይ አይሆንም። መቼ እንዳሉትም አይታወቅም። የሚቀያየር ከሆነ ግን ለልብ አዲስ ይሆናል። ልብ የሚደረገው ዒባዳ ላይ ተደርጎ ሆኖ በኹሹዕ በጥሞና ሲደረግ አጅሩ ያላቀ ነው የሚሆን። በሌላ በኩል ደግሞ ሁሌ ረጅሙን ማለት ላንችል እንችላለን። 33 ጊዜ ሱብሃንአላህ 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 33 ሞልቶ ተመልሰን አልሐምዱሊላህ 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 አላሁ አክበር አላሁ አክበር አላሁ አክበር ትንሽ ጊዜ ሊፈልግ ይችላል። ከዚህ ይልቅ ሶስቱንም በአንድ ሱብሃንአላህ አልሐምዱሊላህ አላሁ አክበር ሱብሃንአላህ አልሐምዱሊላህ አላሁ አክበር ትንሽ ይቀላል። ከዚህ ዝቅ ያለው 25
ከዚህ በጣም ዝቅ ያለው ደግሞ 10 አንዳንዴ በጣም ልንቸኮል እንችላለን ብድግ ብለን ከምንሄድ በትንሹ የተነገረንን አድርገን መነሳት እንችላለን የግማሽ ደቂቃ ስራ 10 ጊዜ ሱብሃንአላህ 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 10 ጊዜ አልহামዱሊላህ 10 ጊዜ አላሁ አክበር ሁለት ነገሮች ጀነት ያስገባሉ ቀላል ናቸው ጥቂት ሰዎች እንጂ አይጠቀሙባቸውም ብዙ ሰዎች አይጠቀሟቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ ሌሎችም ከአብዱላህ ኢብኑ ዐምር ኢብኑ አልዓስ ወሰለላሁት ሐዲስ ሁለት ነገሮች በጣም ገርና ቀላል ናቸው ብዙ ሰው አይጠቀምባቸውም አሉና አንደኛው ከሶላት በኋላ 10 ጊዜ ሱብሃንአላህ 10 ጊዜ አልহামዱሊላህ 10 ጊዜ አላሁ አክበር ማለት ሊተኙ ሲሉ ሱብሃንአላህ አልহামዱሊላህ ወላሁ አክበር የሚለውን ዚክር ማለት በጣም ቀላል ነው ጀነት የሚያስገባ ነው ጥቂቶች እንጂ ያደርጉትም ብለው ለምን ሲባል አንዳችሁ ሶላት እንደጨረሰ ሸይጣን መጥቶ ጉዳዩን አስታውሶት ብድግ ብሎ እንዲነሳ ያደርገዋል ሲተኛም ሸይጣን መጥቶ ይሄን ዚክር ሳይል እንዲተኛ እንዲጫጫ ነው ያደርጋል ብለዋል ስለዚህ እዚህ ሐዲስ እንደምንረዳው አንዳንዴ በጣም ቸኩለን ልንነሳ እንችላለን ረጅሙን ማለት የምንችልበት ጊዜ ላይኖር ይችላል አይገባም በመሰረቱ ከሶላት በኋላ ያለው ዚክሮች በጣም ቢበዛ 5 ደቂቃ ቢወስዱ ነው በጣም ቢበዛ ታዲያ ሁሌ 5 ደቂቃ ቁጭ ብለው ዚክር አይደለም የሚል ሰው ሱብሃንአላህ አልহামዱሊላህ አላሁ አክበርን ይረዝምብኛል ካለ 10 ጊዜ ሱብሃንአላህ 10 ጊዜ አልহামዱሊላህ 10 ጊዜ አላሁ አክበር ማለት እንደሚችል ተነግሯል ከዛ በፊት አስተግፊሩላህ 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 3 ጊዜ اللهم انت السلام ومنك السلام تباركت يا ذا الجلال والاكرام እነዚህን ወደ ቂብላ እንዳሉ የሚሏቸው ዚክሮች ነው ከዛ በኋላ ኢማም ሙስሊም ሌሎችም ከአብዱላህ ኢብኑ ዙበይር ባስተላለፉት ሐዲስ እንዳለው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون يميل ذكر مال ይሄን ታላቅ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበት ምክንያት አለ እዚህ አቡ ሁረይራ እንዳሉት ኢነ ፉቀራ አልሙሃጂሪን ድሃ የሆኑ አቅመ ደካማ የሆኑ ሙሃጅሮች አተው ረሱላህ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ ሙሃጅር ማለት ለዲኑ ብሎ ከሀገሩ የተሰደደ ማለት ነው አላህን መልእክተኛውን ወዶ ከሀገሩ ከንብረቱ ከዘመድ ከቤተሰቡ ዲኑን አስፈልጦ የተሰደደ ማለት ነው ወደ ነብይ መጡና ذهب اهل الدثور بالدرجات العلى والنعيم المقيم አሏቸው ባለሀብቶች የጀነት ትልልቅ ደረጃዎችን የጀነት ቋሚ ጸጋዎችን ذهب ወሰዷቸው ሄማተናቸውን የሚገልጽ ነው መቆጨታቸውን መጓጓታቸውን የሚገልጽ ነው ሁሉም ነገር በገንዘብ ብቻ የሚደረግ አይደለም የአላህ ረህመቱ ሰፊ ነው ነብዩ ሰለላሁ ዐለይሂ ወሰለም ወማዳካ ምን ተፈጥሮ ነው አሏቸው ለምን ምንድነው አሏቸው አህሉ ዱቱር ባለሀብቶች እኛ እንደምንሰግደው ይሰግዳሉ እንደምንጾመው ይጾማሉ ግን ሰደቃ ይሰጣሉ አንሰጥም ባሪያ ነፃ ይወጣሉ አናወጣም አቅም የለንም ሌሎችም ከገንዘብ ጋር የተያያዙ ዒባዳዎችን ያደርጋሉ እኛ ግን ይሄ ማድረግ አንችልም አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ለችግራቸው መፍትሄ እንዳለው ነገሯቸው የሁሉም አባት ናቸው የሰዎችን አቅም የሚያውቁ ናቸው ኸይርን ሁሉ ይዘው የመጡ ናቸው ኸይር በገንዘብ ብቻ የተገደበ አይደል በጉልበት ብቻ የተገደበ አይደል ሁሉም እንዳቅሙ ኸይር ይሰራል ወደ ጀነት የሚወስዱ ብዙ በሮች አሉ ዋናውን የተውሂድን በር ከፍተው ከገቡ በኋላ ዋናውን የተውሂድን የእስላምን በር ከፍተው ከገቡ በኋላ ወደ ጀነት የሚያስገቡ ብዙ በሮች አሉ አንድ በር ብቻ ነው ወደ ጀነት የሚወስደው የሙሐመድ አለይሂ ሰላቱ ወሰለም መንገድ የሚባለው ዋናውን በር ለመግለጽ ዋናውን በር ከፍተው ከገቡ በኋላ የሰደቃ በር አለ የጾም በር አለ የዚክርና የዱዓ በር አለ የቁርአን በር አለ ዝምድናን የመቀጠል በር አለ የተጣላን ሰው የማስታረቅ መንገድ የጠፋውን ሰው መንገድ የማመላከት ሰውን ኸይር የማስተማር ከሸር የማስጠንቀቅ ኢላ ገይሪ ዳሊክ በሮች አሉ ከነዚህ በሮች ሁሉም የገራለትን በር ይዞ ሊጓዝ ይገባል ለአንዱ የገራለት ሌላው ላይገራ ይችላል አንዳንድ ሰዎች ሰውን ይገራላቸው ለይል ሶላት ሊከብዳቸው ይችላል ሌሎች ለይል ይገራላቸዋል ጾም ሊከብዳቸው ይችላል ሌሎች ሰደቃ ይገራላቸዋል ቁርአን መቅራት ሊከብዳቸው ይችላል ባህሉ መጀር ዋናውን በር ከፍተው ከገቡ በኋላ ከነዚህ ማለት አንዱ አላህ ያገረለንን በደንብ አድርጎ መያዝ ነው ስለዚህ እነሱ የገንዘብ የጀነት በር ተከፍቶላቸዋል ከፍቶላቸዋል እናንተ ደግሞ ሌላ በር አለ ያን በር ተጠቀሙ አላህ ረህመቱ ሰፊ ነው አፈላ أعلمكم شيئا تدركون به من سبقكم ያለፋችሁን መደርሱበት وتسبقون به من بعدكم ከኋላችሁ ያለን ሰው መስከረሙበት ولا يكون احد افضل منكم ማንም ከናንተ የማይበልጥበት الا من صنع مثل ما صنعتم የሰራችሁትን አይነት ስራ የሰራ ሰው እንጂ ማንም ከናንተ የማይበልጥበት ከኋላ ያለን መስከረሙበት ያለፋችሁን መደርሱበት ስራ ላስተምራችሁ ላሳውቃችሁ እንዲያባችሁ አሁን ያ ረሱላህ ሲጀምረው የፈለጉት ይሄን ነው ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሶላት በኋላ የሚባሉ አዝካሮችን ወይም ከአዝካሮች ማለት አንዱን አስተማሯቸው ትንሽ ደቂቃዎች ናቸው ነገር ግን የቀደመንን ሰው እሱ ላይ መድረስ አብሮን ያለን ሰው ጥለን መሄድ ምንችልበት ትልቅ ዒባዳ 3 ደቂቃ 2 ደቂቃ ስራ ከመሆኑ ጋር ሱብሃንአላህ ሱብሃንአላህ 33 ጊዜ አልহামዱሊላህ አልহামዱሊላህ 33 ጊዜ አላሁ አክበር አላሁ አክበር 33 ጊዜ ሐዲሱ ላይ ወተከቢሩና ወተህመዱና
تسبحون وتكبرون وتحمدون سبحان الله الله أكبر الحمد لله ነው የሚለው በየትኛውም ቢጀመር ያን ያክል ችግር የለም። አብዛኞቹ ሐዲሶች ላይ ግን ያለው በላጩም سبحان الله والحمد لله والله أكبر ማለት ነው በዚህ ቅደም ተከተል መሰረት። ነገር ግን በየትኛውም ቢጀመር ችግር የለውም። ይሄ በግልጽ ሐዲስም ተነግሯል። ይሄ አንዱ ነው። ሌላ ሁሉንም 33 ጊዜ ብለን መቶኛውን لا إله إلا الله وحده لا شريك له እንልበታለን። ሁሉንም ሁለቱን 33 ብለን አንደኛውን 34 የምናደርግበት ሁኔታ ይሄን ባለሀብቶች አህሉ ዱሱር ሰሙ አደረጉት ማለት ነው። ተጨማሪ የጸጋ ማግኛ የደረጃ ማሳደጊያ አጋጣሚ ሆነላቸው። የአላህ ረሕመት ለሁሉም ነው። ሙሃጅሮች አሁንም ዳግም ሰጉ። ለኛ የተሰጠንን ኸይር ስራ እነሱም መስራት ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ይሄ የአላህ ፈድል ነው። እናንተ የምታደርጉትን ያደርጋሉ፣ በገንዘባቸው ደግሞ እናንተ ማታደርጉትንም ጭምር ያደርጋሉ። በንያችሁ ታገኙታላችሁ ማለት እንችላለን። ምክንያቱም ንየቱል ሙእሚኒ ኸይሩን ሚን አመሊ የሙእሚን ንያው ከስራው የተሻለ ነው ተብሎ ስራ አንዳንዴ ሊበላሽ ይችላል። ዛሬ ነገ እየተባለ ሊያልፍ ይችላል። ነገር ግን ትክክለኛ ንያ እኔ ሀብት ቢኖረኝ መስጂድ አሰራ ነበር፣ የየቲሞችን ቤት ገነባ ነበር፣ የቤት ኪራይ መክፈል ለማይችሉ ከፍል ነበር፣ መታከሚያ ያላጡ እሰጣቸው ነበር፣ አሳክማቸው ነበር ያሉ ከልብ በመመኘት አንዳንዴ ከስራው የተሻለ ሊሆን ይችላል። አንዳንዴ ሰዎች አሁን ያናቸው ስራዎችን ሰርተው ንያቸው ሊበላሽ ይችላል። ለጉራ ለዝና ለወሬ ሊሆን ይችላል። በሌላ በኩል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ላይ የጂሃድ ጉዞ ላይ ያሉ የተንከራተቱ ረጅም መንገድ ለተጓዙ ሰሃቦች መዲና ውስጥ ወንዶች አሉ፣ ሰዎች አሉ። እናንተ ሸለቆ ውስጥ በረሃ ላይ በተንከራተታችሁ ቁጥር ከናንተ እኩል አጅር የሚያገኙ ሐበሰሁም አልዑዝሩ እንደናንተ እንዳይመጡ እንዳይዘምቱ ዑዝር ስላገዳቸዋል። ዑዝር ባይኖር አቅም ባያጡ አካል ጉዳተኛ ባይሆኑ ሊመጡ ነበር፣ ከነሱ ጋር ሊዘምቱ ነበር። መውጣት መሄድ ከመፈለጋቸው ጋር ዑዝር ስላላቸው በመቅረታቸው ከተጓዙ ሰዎች እኩል ሸረኩኩሙል አጅር ነው የሚለው ቃሉ። አጅርን ቢጋሯችሁ ከእናንተ ጋር የአጅር ሸሪካ ቢሆኑ እንጂ አለይሂ ሰላቱ ወሰላም። ስለዚህ እነዚህ በገንዘባቸው ሰርተዋል። የአላህ ፈድል ነው፣ ችሮታ ነው። ሌሎች ደግሞ ይሄን የሚሰሩበትን ገንዘብ ባለማግኘታቸው ስለተውት በመመኘታቸው በመጓጓታቸው አላህ የሚሰጣቸው አጅር ይኖራል። የዚህ ሐዲስ ወይም የዚህ ዚክር ርዕሱ ፈድሉ ዚክሪ ባዕደ ሶላት ፈድሉ ዚክሪ ባዕደ አሶላት አልመፍሩዳ ነው የሚለው ከፈርዱ ሶላት በኋላ የሚባል ዚክር ነው የሚለው። አብዛኞቹ ሐዲስ ላይ የተነገሩ አዝካሮች ከፈርዱ ሶላት በኋላ ነው የሚባሉት። ከሱና ሶላቶች በኋላ የሚባል ራሱን የቻለ ዚክር የለም ከሁለት ሶላቶች ውጪ። ከሱና ሶላቶች ውስጥ ከሁለት ሱና ሶላቶች በስተቀር ሶላቱ እንዳለቀ የሚባል ራሱን የቻለ ዚክር ያለው ሶላት የለም። እነዚህ ሁለት ራሱን የቻለ ዚክር ያላቸው ሱና ሶላቶች አንደኛ ሶላት አልዊትር ነው። ሶላት አልዊትር ነው። ከሶላት አልዊትር በኋላ ሱቡህ ቅዱስ ሱቡህ ቅዱስ ወይም ሱቡሁን ቅዱስ ሱቡሁን ቅዱስ ይባላል። በአንዳንድ ዘገባዎች መጨረሻ ሶስተኛው ላይ ድምጽ ጮክ ከመደረጋ ድምጽ ጮክ ከማድረጋ ረቡል መላኢከቲ ወሩህ ይባላል ብለዋል። እቺ መጨረሻዋ ሰነዱ ضعيف እንደሆነ የተወሰኑ ዑለማዎች ገልጸዋል። ስለዚህ ከዊትር ሶላት በኋላ ሱቡሁን ቅዱስ ሱቡሁን ቅዱስ ሱቡሁን ቅዱስ የመጨረሻው የተወሰኑ ዑለማዎች ሰሂህ ባሉት ዘገባ መሰረት ሶስተኛው ላይ ሱቡሁን ቅዱስ ረቡል መላኢከቲ ወሩህ ተብሎ ድምጽ ሳብ ይደረጋል። የመጨረሻው ላይ ድምጽ ሳብ የሚደረገው እቺ ተጨማሪዋ ረቡል መላኢከቲ ወሩህ የሚለው ላይ ብቻ አይደለም። እሱም ጋር ባይጨመር የመጨረሻው ላይ ድምጽ ሳብ ረዘም ከፍ መደረግ አለበት።